ደግሞ ፓድ ፉቲንግ ነው ዲዛይን የምናደርገው። ኦኬ እዚህ ጋር ጊቨኖች አሉን። ስኩዌር ኮሎን የተሰጠን 40 ሳንቲም በ40 ሳንቲም ነው። ዴድ ሎዱ 1000 ኪሎ ኒውተን ነው። ላይቭ ሎዱ ደግሞ 300 ኪሎ ኒውተን ነው። አንዳንድ ጊዜ ዴድ ሎድ ብሎ አይመጣም፣ ቀጥታ ፐርማነንት ካራክተሪስቲክ ሎድ ይላል። ላይቭ ሎድ ደግሞ ቫሪያብል ሎድ ብሎ ሊመጣ ይችላል። አሁን እዚህ ጋር የተሰጠን ፋክተር የሆነ ሎድ ነው የተሰጠን። ፋክተርድ ማለት ዴድ ሎዱ ይሄን ያለው ላይቭ ሎዱ ይሄን ያለው ብሎ ነው። ሳምታይምስ ደግሞ ዝም ብሎ አክቹዋል ሎድ ብሎ ሌትስ ሴይ 700 ኪሎ ኒውተን ምናምን ነገር ሊሰጥ ይችላል። ሶ እኛ የተሰጠን ይሄ ነው። ኮንክሪት ግሬድ C25 ነው። ስቲላችን ደግሞ S400 ነው እና ሶይል ቤሪንግ ካፓሲቲያችን የአፈር የመሸከም አቅሙ 200 ኪሎ ኒውተን በካሬ ነው ማለት ነው። በካሬ 200 ኪሎ ኒውተን ያህል መሸከም ይችላል ማለት ነው። ፓድ ፉቲንግን ዲዛይን ማድረግ ማለት ሌንግዝ፣ ዊድዝ፣ ዴፕዝ ማወቅ መቻል አለብን ማለት ነው። ማለትም ቁመት፣ ወርድ፣ ጥልቀት ማለት ነው። ሁለተኛው ደግሞ ኤሪያ ኦፍ ስቲላችንን ማወቅ አለብን። ኤሪያ ኦፍ ስቲል ማለት ምን ያህል ብረት ይገኛል እና ደግሞ አሎኬት ማድረግ መቻል አለብን። ከላይ ብረት ያስፈልገዋል፣ ከታች ብረት ያስፈልገዋል። ብዙ ጊዜ ፓድ ስንሰራ ከታች ኦፍ ኮርስ ብረት ያስፈልገዋል፣ ምክንያቱም ቴንሽን ዞን ነው። ምክንያቱም አርዝ ፕሬሸር ከታች ስላለ፣ ሶይል ስትረስ ስላለ ሪባር ያስፈልጋል ከታች። ከላይ ያስፈልገዋል የሚለውን ቼክ ማድረግ አለብን ማለት ነው። ሌላኛው ደግሞ ዋን ዌይ ሺራችንን ቼክ ማድረግ አለብን። ዋን ዌይ ሺር የሚገኘው አት ዲስታንስ ዲ ፍሮም ደ ፌስ ኦፍ ደ ኮለን። ዲ ማለት የፓዳችን ጥልቀት ማለት ነው። ሁለተኛው ደግሞ ቱ ዌይ ሺራችንን ማወቅ አለብን። ቱ ዌይ ሺር ደግሞ ከኮድ ይለያያል። አንዳንድ ጊዜ 2D ፍሮም ደ ፌስ ኦፍ ደ ኮለን ይሆናል። የፓዳችንን ጥልቀት 2 ጊዜ ከኮለናችን ፊት ለፊት ይርቃል ማለት ነው። አንዳንድ ጊዜ ደግሞ 1.5 ታይምስ ዲ ይሆናል። አንዳንድ ጊዜ ደግሞ C+D ይሆናል ማለት አሁን ለምሳሌ ኮሎናችን 20 በ20 ከሆነ 20 ሴንቲሜትር ሲደመር ዲ ነገር ይሆናል ማለት ነው። እሱን ከኮድ ይለያያል። ሌላኛው ደግሞ ኮምፕሬሲቭ ዞናችን ሪባር ይፈልጋል ወይ ማለትም ከላይ በኩል ብረት መረብረብ አለብን የለብንም የሚለውን ማወቅ መቻል አለብን። ከመጀመሪያው ስቴፕ ስንነሳ ኤሪያን ከማወቅ ነው የምንነሳው። ኤሪያን ለማወቅ አልቲሜት ሎድ ኦቨር ሶይል ቤሪንግ ካፓሲቲ ነው። አልቲሜት ሎዳችንን እዚህ ጋር የምናውቀው በሰርቪሲቢሊቲ ሊሚት ነው። ይህ ማለት የዴድ ሎድ እና የላይቭ ሎድ ድምር በ10% ስንጨምርበት ማለት ነው። በዚህም መሰረት 1430 ይሆናል። ስለዚህ ኤሪያን ለማግኘት 1430 ሲካፈል በ200 እናደርጋለን 7.15 ሜትር ስኩዌር ይሆናል ማለት ነው። ስለዚህ ኤሪያ ማለት ሌንግዝ ታይምስ ዊድዝ ነው። እዚህ ጋር ደግሞ ስኩዌር ፉቲንግ ነው የምንጠቀመው። ስኩዌር ፉቲንግ ደግሞ ሌንግዝ እና ዊድዙ እኩል ነው። ስለዚህ ሌንግዛችንን ለማወቅ ኤሪያን አንደር ራዲካል እናደርጋለን። ስለዚህ ሌንግዛችን 2.7 ይሆናል። ስለዚህ 2.7 በ2.7 ይሆናል ማለት ነው። ሁለተኛው ኔት አፓርድ ፕሬሸራችንን ማግኘት ነው። ይህ ማለት ፕሬሸር ማለት ፎርስ ኦቨር ኤሪያ ነው። እዚህ ጋር ደግሞ እኛ አልቲሜት ሎድ ነው የምንጠቀመው፣ አልቲሜት ሊሚት ስቴት ማለት ነው። አልቲሜት ሊሚት ስቴት የሚለን ምንድን ነው? አልቲሜት ሎድ ማለት 1.3 ታይምስ ዴድ ሎድ ፕላስ 1.6 ታይምስ ላይቭ ሎድ ኢቢሲኤስ ነው ለዛ ሚለን። በዚህ መሰረት ቁጥሮችን ስንተካካ 1780 ኪሎ ኒውተን ይሆናል ማለት ነው። ስለዚህ ኔት አፓርድ ፕሬሸራችንን በካሬ ምን ያህል ግፊት አለ፣ አፈሩ ወደ ላይ ምን ያህል ይገፋል በካሬ የሚለውን ለማግኘት ኪው ኢዝ ኢኳልስ ቱ 1780 ኪሎ ኒውተን which is the ultimate load over ኤሪያችንን ቅድም አግኝተናል 7.29 ሜትር ስኩዌር። በዚህ መሰረት 244.17 ኪሎ ኒውተን ፐር ሜትር ስኩዌር በካሬ 244.17 ኪሎ ኒውተን አፕዋርድ ፕሬሸር አለን ማለት ነው። አራተኛው ስቴፕ ቤንዲንግ ሞመንታችንን ማግኘት አለብን። ይህም ደግሞ ለብረት ኤሪያ ኦፍ ስቲላችን እንድናገኝ ትልቅ ሮል ስላለው ማለት ነው። ቤንዲንግ ሞመንታችንን ለማግኘት ክሪቲካል ሴክሽን ኦፍ ፉቲንግ ነው። ክሪቲካል ሴክሽን የቱ ጋር ነው? አት ፌስ ኦፍ ኮለን ማለት ነው። ማለትም
ከኮለናችን ጠርዝ እስከ ፉቲንጋችን ጠርዝ ያለው ቦታ ክሪቲካል ሴክሽን ይባላል። ሶ ሎድ ኦን ክሪቲካል ሴክሽን እሱን ለማግኘት ምንድነው የምናደርገው? ኪው ታይምስ ኤል። ኪው ማለት ኔት አፕዋርድ ፕሬዠር ኦፍ ደ ሶይል ማለት ነው። ከአፈሩ የሚመጣው ኔት አፕዋርድ ፕሬዠር ሲባዛ በሌንግስ እዚህ ጋር 2.7 ሰጥቶናል። ሶ ኔት አፕዋርድ ፕሬዠራችን አለ፣ እሱን ስናባዛው ኪሎ ኒውተን ፐር ሜትር ይሆናል ማለት ነው። ስለዚህ ስናባዛ 244.17 ኪሎ ኒውተን ፐር ሜትር ስኩዌር ሲባዛ በ2.7 ሜትር ስናረግ 659.259 ኪሎ ኒውተን ፐር ሜትር ይሆናል። ሶ ሞመንት ደግሞ እንደምናውቀው ደብሊው ማለትም አክሲያል ሎድ ታይምስ ኤል ስኩዌር ኦቨር 2። ኤል ማለት ቅድም እንደነገርኩት ከኮለናችን ጠርዝ እስከ ፓዳችን ጠርዝ ያለችዋን እናባዛው። ሶ እንደዛ ኦቨር 2 እናደርጋለን። ሶ 259.259 ኪሎ ኒውተን ፐር ሜትር ታይምስ 1.15 ሜትር ስኩዌር እናደርግና ኦቨር 2 ስናደርግ 435.935 ኪሎ ኒውተን ሜትር እናገኛለን ማለት ነው። ይሄ ቤንዲንግ ሞመንታችን ነው። አምስተኛው ስቴፕ ዴፕዛችንን ወይ ደግሞ ጥልቀታችንን ማወቅ ነው። ሶ ይህንን ለማወቅ ሁለት መንገድ አለ። አንደኛው በሞመንት መንገድ እንጠቀማለን፣ ሁለተኛው ደግሞ በአልቲሜት ሺር ፎርስ መንገድ እንጠቀማለን። አሁን በሞመንት መንገድ እንጠቀምና ሁለቱን አይተን ማክሲመም ዲ የሆነውን ማክሲመም ዴፕዝ እንወስዳለን ማለት ነው። ጀስት አነጻጽረ ነው የምንወስደው። ሶ የመጀመሪያው ፎርሙላ ሞመንት ማለት 0.138 ታይምስ ካራክተሪስቲክ ኮምፕሬሲቭ ስትሬንግዝ ኦፍ ኮንክሪት ታይምስ ቢ ማለት ደግሞ ሌንግዛችን ወይ ደግሞ ዌድዛችን ስኩዌር ፉቲንግ ስለሆነ እኩል ነው። ሁለቱም ለምንሰራበት በኩል ነው። ሶ ቢ ታይምስ ዲ ኢፌክቲቭ ነው እዚህ ጋር የምንወስደው። ዲ ሲባል ሁለት አይነት ዲ አለ። ሙሉ ዴብዝ ነው ወይስ ደግሞ ኢፌክቲቭ ዴብዝ ነው የሚለውን ቼክ ማድረግ አለብን። ኢፌክቲቭ ዴብዝ ማለት ሙሉ ዴብዞ አለ ሲቀነስ ኮንክሪት ከቨር አለ። ምክንያቱም ብረታችንን አፈር ላይ አለም ቀጥታ የምናስቀምጠው ኮንታክት አይኖረውም። 5 ሴንቲሜትር ስፔሰር ይኖረናል። በዛ ላይ ደግሞ ባር ዳያሜትር አለ። እሱን ስንቀናንስ ኢፌክቲቭ ዴብዛችንን እናገኛለን። ሙሉ ዴብዝ ማለት ያው ዲ ማለት ነው። ሙሉ ከአንደኛው ከላይኛው ጫፍ እስከ ታችኛው ጫፍ ያለውን ዲስታንስ ዴብዝ ነው የምንለው። ስለዚህ ሞመንታችን 435.935 ኪሎ ኒውተን ፐር ሜትር ነው። እዚህ ኮንስቱ 0.138 ታይምስ 2500 ታይምስ 2.7 ታይምስ ዲ ስኩዌር። እዚህ ጋር አሁን ማናውቀው ዲ ነው፣ ዴብዛችንን አናውቅም። ሶ ቁጥሮችን አስገብተን አንደር ራዲካሎች ስንቀጥ 0.68 ሜትር ይሆንልናል ማለት ነው። ስለዚህ 68 ሜትር ኢፌክቲቭ ዴብዝ ይኖረናል ማለት ነው። ስለዚህ ኮንክሪት ከቨር እና ባር ዳያሜትርን ስንቀጥ 74 ሴንቲሜትር አካባቢ ይመጣልናል። ስለዚህ ለቁጥር እንዲመችልን 75 ሴንቲሜትር እንበል። ሁለተኛው መንገድ ደግሞ አልቲሜት ሺራችንን በመጠቀም ዴብዛችንን የምናገኝበት መንገድ ነው። ከሞመንትን ተጠቅመን ከምናገኝበት መንገድ ጋር አነጻጽረን የተሻለውን ሞር አዲኩዌት የሆነውን እንመርጣለን ማለት ነው። ሶ አልቲሜት ሺር ማለት 0.8 አንደር ራዲካል ኦፍ ካራክተሪስቲክ ኮምፕሬሲቭ ስትሬንግዝ which is 25 C25 ነው የተጠቀምነው። አንደር ራዲካል C25 አርገን በ0.8 ስናባዛው 4 ኒውተን ፐር ሚሊሜትር ስኩዌር ይመጣል ማለት ነው። ሶ ሌላኛው ደግሞ ፔሪሜትር ኦፍ ተ ኮለን፣ የኮለናችን ዙሪያ ድምሩ ስንት ነው? 4 ፌስ አለው እና በ40 ሴንቲሜትር ስናባዛው 160 ሴንቲሜትር ይመጣል ማለት ነው። ስለዚህ ሺር ስትረስ አት ዘ ፌስ ኦፍ ዘ ኮለን ኢዝ ኢኳልስ ቱ አልቲሜት አክሲያል ሎድ ዊች ሚንስ አልቲሜት ሊሚት ስቴት በመጠቀም
ኢቢሲኤስ የሚለን ምንድን ነው? 1.3 ሲባዛ ዴድ ሎድ ፕላስ 1.6 ሲባዛ ላይቭ ሎድ ዊች ሚንስ 1780 ማለት ነው። እሱን በኮለናችን ፔሪሜትር ታይምስ ዴፕስ ስናካፍል ሺር ስትረስ አት ፌስ ኦፍ ኮለን እናገኛለን ማለት ነው። ግን እዚህ ጋር ማወቅ ያለብን ነገር ምንድን ነው? ሺር ስትረስ አት ፌስ ኦፍ ኮለን ከኮድ ኮድ ይለያያል። ቅድም ያልኳችሁ አንዳንድ ኮድ ላይ 2 ታይምስ ዲ ይላል from the face of the colon አንዳንድ ኮድ ደግሞ 1.5 times d from the face of the colon ይላል። ስለዚህ እኔ ደግሞ 1.5 times d ስለምጠቀም አሁን ለምሳሌ 2 times d ብል በሀፍ አካፍለዋለሁ። 1.5 times d ደግሞ ካልኩኝ በ0.667 አካፍላለሁ ማለት ነው። እንደዛ በማድረግበት ጊዜ ወደ 0.4 ሜትር አገኘው ማለት ነው። 40 ሴንቲሜትር which is effective depth። እዚህ ላይ ኮንክሪት ከቨር 5 ሴንቲሜትር አለ which means ስፔሰራችን 5 ሴንቲሜትር ነች። ከአፈር ጋር ብረታችን እንዳይገናኙ የምታደርገው እና 16 ሚሊሜትር ደግሞ ባር ዳያሜትር ነው። እሱን እንደምርበታለን ማለት ነው። ስለዚህ 47 ሴንቲሜትር ይመጣልናል ማለት ነው። ሞመንትን ተጠቅመን ያመጣ ነው 75 ሴንቲሜትር ነው። አልቲሜት ሺርን ደግሞ ተጠቅመን ያመጣ ነው 45 ሴንቲሜትር ነው። 47 ሴንቲሜትር ነው። ፐርሰናሊ ሞር አዲኩዌት የሚሆነው 47 ሴንቲሜትር ያመጣ ነው። ኦቨር ኢንጂኒየር እንዳልሆነም ማለት ነው። በሞመንት ጊዜ ኦቨር ኢንጂኒየር ሆኗል። ስለዚህ 47 ሴንቲሜትር እንጠቀም። ስድስተኛው ስቴፕ ኤሪያ ኦፍ ስቲላችንን ማግኘት ነው። ኤሪያ ኦፍ ስቲልን ለማግኘት ሞመንት ኦቨር 0.95 ታይምስ ኤፍዋይኬ ይልድ ስትሬንግዝ ኦፍ አወር ስቲል which is S400 ብለን ነበር የወሰድነው ታይምስ ዜድ። እዚህ ጋር ዜድን አናውቅም፣ ሞመንት አለን። ኤፍዋይኬያችንን እናውቃለን። አሁን ማናውቀው ምንድነው? ዜዳችንን አናውቅም። ዜድን ለማግኘት ኬን ማግኘት አለብን። ኬ ማለት ሞመንት ኦቨር ኮምፕሬሲቭ ስትሬንግዝ ኦፍ ኮንክሪት which is C25 25 ኒውተን ፐር ሚሊሜትር ስኩዌር ነው። ታይምስ ቢ ሌንግዝ ማለት ነው ወይም ዊድዝ ማለት ነው። ስኩዌር ፉቲንግ ነው። ታይምስ ዲ ስኩዌር ኢፌክቲቭ ዴፕዛችን ማለት ነው። ቁጥሮቹን ከተትን ኬ 0.039 ከ0.16 ስለሚበልጥ ኮምፕሬሽን ባር አያስፈልገንም which means ከላይ ብረት መረብረብ አያስፈልግም፣ ከስር ብቻ ነው ማለት ነው። ዜዳችንን አገኘን። ዜዳችንን ከተትን በቀደሙ ፎርሙላ ላይ 4701 ሚሊሜትር ስኩዌር ኦፍ ሪባር አገኘን ማለት ነው። ሰባተኛው ስቴፕ ምንድን ነው? ነምበር ኦፍ ባር እና ስፔሲንጋችንን ማግኘት ነው። ነምበር ኦፍ ባርን ለማግኘት ኤሪያ ኦፍ ስቲላችንን አግኝተናል፣ ሞመንትን ምናምን ከተን ማለት ነው። እሱን በፈለግነው ብረት ዳያሜትር የእሱን ክሮስ ሴክሽናል ኤሪያ ፈልገን ለእሱ ማካፈል ማለት ነው። አሁን ለምሳሌ ባለ 16 ከፈለግኩኝ ፓይ ዲ ስኩዌር ኦቨር 4 ዲ 16 ይሆናል ማለት ነው። እኔ ግን አሁን የመረጥኩት ባለ 20 ነው። 4701 ነጥብ 15 ሚሊሜትር ስኩዌርን ለ20 ሲሆን ፓይ ታይምስ 20 ስኩዌር ኦቨር 4 እንደዛ ስናደርግ ወደ 14 ነምበር ኦፍ ባር ይመጣል ማለት ነው። 14 ብረቶች ባለ 20 ብረቶች ማለት ነው። ስፔሲንጉን ደግሞ ለማወቅ ቶታል ሌንግዝ አለ። ሌንግዝ ኦቨር ነምበር ኦፍ ባር እናደርጋለን። ስለዚህ 2.7 ሜትር ነው ሲካፈል ለ14 ስናደርግ ወደ 20 ሴንቲሜትር ይሆናል ማለት ነው። ስለዚህ ሲጻፍ ራሱ 14 ባለ 20 ሴንቲሜትር ሴንተር ቱ ሴንተር 200 ሚሊሜትር which means 20 ሴንቲሜትር። ስምንተኛው ዋን ዌይ ሺራችንን ቼክ ማድረግ ነው። ዋን ዌይ ሺራችን ፌል ካረገ ዴብዙን እናስተካክለዋለን ማለት ነው። እኛ የወሰድነው ዴብስ 47 ሴንቲሜትር ነው። ስለዚህ ዋን ዌይ ሺር ደግሞ ከፌስ ኦፍ ደ ኮለን የዴብዛችንን ያህል ይርቃል ማለት ነው። ዴብዛችን 47 ሴንቲሜትር ነው ጥልቀታችን። ስለዚህ ከፌስ ኦፍ ደ ኮለን 47 ሴንቲሜትር ያህል እንርቃለን። ስለዚህ እቺ ካንቲሊቨር ነገር ነው አለ ፓድ ፉቲንግ። ስለዚህ እቺ ካንቲሊቨሯ 1.15 ነች በሁሉም ሳይድ ከኮለኑ ውጭ ያለው ቦታ ማለት ነው። ርቀት ከኮለኑ ጠርዝ እስከ
ፉቲንጉ ጠርዝ ያለው 1.15 ነው። ስለዚህ 47 ስንቀንስ 68 ሴንቲሜትር ይመጣል። ስለዚህ ሺር ፎርስ ማለት ኔት አፕዋርድ ፕሬሸር ታይምስ ሌንግዝ ታይምስ ዊድዝ ነው። እዚህ ጋር እንደ ዊድዝ የምንጠቀመው 0.68 ነው። ስለዚህ ኔት አፕዋርድ ፕሬሸራችን 244.17 ኪሎ ኒውተን ፐር ሜትር ስኩዌር ነው። ስለዚህ እሱን በ2.7 ሲባዛ 0.68 ስናደርገው 448.24 ኪሎ ኒውተን ይመጣል። ስለዚህ ሺር ስትረሳችንን ለማግኘት ሺር ስትረስ ማለት ያው ፕሬሸር ነው። ፕሬሸር ማለት ደግሞ ፎርስ ኦቨር ኤሪያ ነው። ስለዚህ ሺር ፎርስ ኦቨር ሌንግዝ ታይምስ ዊድዝ እናደርጋለን። እዚህ ጋር ደግሞ የምንጠቀመው ሼድ ያደረገችውን ኤሪያ ነው የምናባዛው። ስለዚህ ሼር ፎርሳችን አለ ሲካፈል ለኤሪያ ስናደርግ 353 እንበለው ኪሎ ኒውተን ፐር ሜትር ስኩዌር ይሆናል ማለት ነው። ሶ ዳይሬክት ሼር ስትረሳችን 353 ኪሎ ኒውተን ፐር ሜትር ስኩዌር መጥቷል። አሁን ደግሞ የኮንክሪት ሼር ካፓሲቲውን እናይና የኮንክሪት ሼር ካፓሲቲው ከዲዛይን ስትረሳችን ማለትም ከዳይሬክት ሼር ስትረሳችን አሁን ካገኘው ከ353 ኪሎ ኒውተን ፐር ሜትር ስኩዌር ከበለጠ ዴብዛችንን አንቀይርም። ምንም ኦልተር የምናደርገው ነገር የለም ማለት ነው። ባለንበት እንቀጥላለን ማለት ነው። አሁን ጀስት ቼክ እያደረግን ያለ ነው። ሶ የኮንክሪት ሼር ካፓሲቲ የተሰጠው ፎርሙላ አለ። ከኮድ ይለያያል። መሸምደድም አይጠበቅባችሁም። ጀስት ይሰጣችኋል። ከዛ አሁን እዚህ ላይ ማናቀው ምንድን ነው? ሮን አናቅም። ኤሪያ ኦፍ ስቲል ኦቨር ሌንግዝ ታይምስ ኢፌክቲቭ ዴፕዝ ነው። ሶ ሮዋችንን አገኘን። ከዛ ቁጥሮችን ፕለግ አረግን 3224 ኪሎ ኒውተን አገኘን ማለት ነው። ስለዚህ ከ353 ኪሎ ኒውተን ፐር ሜትር ስኩዌር ስለሚበልጥ ለዳይሬክት ሺራችን ብለን ዴብዛችንን አንቀይርም ማለት ነው። ሶ ዊ አር ሴፍ ማለት ነው። ሶ የመጨረሻው ስቴፕ ፐንቺንግ ሼራችንን ማወቅ ነው። ፐንቺንግ ሼር ደግሞ አክት የሚያደርገው 1.5 ታይምስ ዲ ፍሮም ደ ፌስ ኦፍ ደ ኮለን። ከዛ በኋላ ሼድ የተደረገው ቦታ አለ። ከዛ ከ1.5 ታይምስ ዲ እስከ ጠርዙ ድረስ ያለው ቦታ እዛ ጋር ነው ማለት በሁለቱም ሳይድ ማለት ነው አክት የሚያደርገው ፐንቺንግ ሼራችን። ስለዚህ ሼድ የተደረገውን ቦታ ለማወቅ መጀመሪያ ቶታል ኤሪያውን ማወቅ አለብን። ከዛ ደግሞ አንሼድ የተደረገውን ቦታ ማወቅ አለብን። እዚህ ጋር በብሎክ ከፋፍዬላችኋለሁ። 8 ብሎኮች አሉ። እነሱን ደምሮ ከዛ ከቶታል ኤሪያው መቀነስ ነው። ከዛ ሼድ የተደረገውን ቦታ እናገኛለን። ሶ መጀመሪያ ላይ ሼር ፎርሳችንን እናገኛለን። ፐንቺንግ ሼር ፎርሳችንን እናገኛለን። ፎርስ ማለት ሁልጊዜም እንደምናውቀው ፕሬሸር ኦቨር ኤሪያ ነው። ስለዚህ የምንወስደው ፕሬሸር ደግሞ ኔት አፕዋርድ ፕሬሸራችንን ነው። ስለዚህ ፐንቺንግ ሼር ፎርሳችን 810.644 ኪሎ ኒውተን ይመጣል። ስለዚህ ፐንቺንግ ስትረሳችን ደግሞ ፐንቺንግ ሼር ፎርስ ኦቨር ዩ ታይምስ ዲ። ዩ ማለት ደግሞ ፔሪሜትሩ ነው። ፔሪሜትሩን እዚህ ጋር በብሎክ አስቀምጬላችኋለሁ። ስለዚህ ፔሪሜትሩ ስንት ይሆናል? 728 ሴንቲሜትር ይሆናል ማለት ነው። ወይም ደግሞ 7.2 ሜትር ማለት ነው። ስለዚህ እሱን ሲባዛ በዲ ዲ ማለት ደግሞ ዴብዛችን ነው። ስለዚህ ሁለቱን አባስተን ለፐንቺንግ ሼር ፎርስ ስናካፍል 212 ኪሎ ኒውተን ይመጣል። 212 ኪሎ ኒውተን ይመጣል ማለት ነው። ስለዚህ 212 ከ3224 ኪሎ ኒውተን ያንሳል። 3224 ኪሎ ኒውተን ማለት የኮንክሪታችን ፐንቺንግ ሼርን የመቋቋም አቅም ማለት ነው። ሼርን የመቋቋም አቅሙ ማለት ነው። ስለዚህ ምንም አይነት ለፐንቺንግ ሼር ሪባር ፕሮቫይድ አናደርግም ማለት ነው። ስለዚህ ዊ አር ሴፍ። ስለዚህ አሁን ድሮይንጉን ደግሞ ኢን ዘ ኔክስት ሴሽን እንዴት እንደሚሳል ይዤላችሁ እመጣለሁ ማለት ነው።